ተበድረው ሱቅ የከፈቱ አሉ። ተበድረው ራንጅ ሮቨር ምናምን ሚነዱ አሉ። ሽሻ ቤት የከፈቱ ጸጉር ቤት የከፈቱ እናውቃለን። ፍራንክፈርት ተበድረው ማለት ነው። እሱንም ተበድረው ብራንድ ሲለብሱ ደግሞ ሙሉ ፓኬት ብራንድ ያመጡና ምስኪኑ የኢትዮጵያ ሕዝብ አያውቅም እያሉ ካርቶን ይሄ የእቃ ማሸጊያ ካርቶን ላይ ብራንድ እንዴት ነው የሚመጣው? እኔ እኮ አበሻ ትገርመኛለሁ እኮ የእቃ ማሸጊያ ላይ ብራንዱ እንዴት ነው የሚመጣው? ብራንድ የራሱ የብራንድ ካርቶን አለው፣ የራሱ ማሸጊያ አለው። አበሻ አንተ ዘናጭ you are the best ብራንድ ማን ይሉታል ደግሞ። ኧረ ምን አባ አንተ ቱርክማን ነህ? ቱርክማን እንዲህ ጠጉራቸውን ሁሉ ሲቆረጡ በሉዊ ቪቶን ነው የሚቆረጡት እኮ። ይሄ ሻሉ ሉዊ ቪቶን አይ ሴይ ዋት እንዴ! በጣም እኮ ኤክስፔንሲቭ የሆነ እኮ ሻርፑን እኮ ለመግዛት 7,000-8,000 ዩሮ ነው የምትገዛው። ይሄ ሙሉ ሉዊ ቪቶን እንኳን ምን ሆናችሁ ነው? ምድረ ቡቺ ልበላችሁ እንጂ